የእግዚአብሔር ቃል ይረድ ይስተምር። የእግዚአብሔር ቃል ወደ ምድር ይወርድ ዘንድ ምን አተጋው? የእግዚአብሔር ቃል የእግዚአብሔር አካላዊ ቃል ወደዚህ ምድር ይወርድ ዘንድ ምን አተጋው? ወይም ምን መሻት ኖሮት ነው የሚል ነው። ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ እለእስክንድሮስ ዘእስክንድርያ ይባላል። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ የቅዱስ አትናቴዎስ መምህር በ325 ዓመተ ምህረት አርዮስን ተከራክሮ የረታው ሊቅ እለእስክንድሮስ የተናገረው በሃይማኖተ አበው መጽሐፍ ተጽፎ ይገኛል። እለእስክንድሮስ የተባለው አባት ፍጹምና ቅዱስ ጳጳስ ነበረ። ፈጽሞ የተማረ እንግዲህ እንከመኮነ ስሯ ቅዱሰ ከማሁ አይጹቅ ያህኒ ይከውን ቅዱሰ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ ሲናገር፣ ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። የወይራ ስር ካለው ቅርንጫፉ የወይራ ይሆናል። የሾላ ስር ከሆነ ቅርንጫፉ የሾላ ይሆናል። የበለስ ስር ከሆነ ቅርንጫፉ በለስ ይሆናል። የወይን ስር ከሆነ ቅርንጫፉ ወይን ይሆናል። የመርዝ ስር ከሆነ ደግሞ ሲያፈራ መርዝ ይሆናል። የኩርንችት ስር ከሆነ ኩርንችት ያፈራል። ወኩሉ ሰናይ እጽ ሰናይ ፍሬ ይፈሪ፣ መልካም ዛፍ መልካም ፍሬን ያፈራል። ወእኩይሰ እጽ እኩየ ፍሬ ይፈሪ፣ ክፉ ዛፍም ክፉ ፍሬን ያፈራል ብሏል። ልክ እንደዚህ ሁሉ እናት አባት ቅዱሳን ንጹሐን ሲሆኑ ልጆቹም ያዩትን የሰሙትን ንጹሐን ቅዱሳን ይሆናሉ። መምህራን ንጹሐን ከሆኑ የሚማሩትን ሰዎች አይተው ንጹሕ ይሆናሉ። ከስጋዊ መምህር የተማረ ሰው ስጋዊ ይሆናል። ከመንፈሳዊ መምህር የተማረ ሰው መንፈሳዊ ይሆናል። ቅዱስ እለእስክንድሮስ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ሌሊት በጸሎት ቀን በስግደትና በትምህርት ጸንቶ ከሚኖረው ከቅዱስ ጴጥሮስ ከሰማዕቱ ከራሱ ኑሮ ይልቅ ለምዕመናን ደም መፍሰስ ይጨነቅ የነበረው የቅዱስ ጴጥሮስ ልጅ ነበረ። ቅዱስ እለእስክንድሮስ የትምህርት ልጁ ቅዱስ ጴጥሮስ ሲያስተምር ከሚያስተምርበት ወንበር ላይ ጌታችን ኢየሱስ ክርስቶስ ሲቀመጥበት ያየዋል። አብሮት መኖሩን ለማስረዳት በጌታዬ ወንበርማ አልቀመጥም ብሎ መሬት ላይ ተቀምጦ ያስተምር የነበረ ክርስቲያኖች ለክርስቶስ ፍቅር በሚታረዱበት ወራት ኦግዚኦ ረስያ ለደሜ ማይተመ ደመ ኩሎሙ ሰማዕታተ አንጾኪያ፣ አቤቱ ጌታዬ የእኔን ደም በአንጾኪያ ደማቸው የሚፈሱ የክርስቲያኖች ደም ማኅተም አድርግልኝ። መከራ በእኔ ይብቃ፣ እኔ ልሙትና ምዕመናን በሰላም ይኑሩ ብሎ ሲጸልይ ከቅዱስ ማርቆስ መቃብር አሜን አሜን የሚል ድምፅ ይሰማለት ነበር። በሱም ደም መፍሰስ የቤተ ክርስቲያን የዘመነ ሰማዕታት መከራ አብቅቷል። እሱ ንጹሕ መምህር እለእስክንድሮስን አፈራ። ከመንፈሳዊ ጌታም ሲናገር እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው ብሎናል። ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር ወዘተወልደ እመንፈስ መንፈስ ውእቱ፣ ከመንፈስ የተወለደ መንፈስ ነው። ንጹሕና ቅዱስ የሆነ ሰውነት እንድናገኝ ወደ ሥጋዊነት ከሚያስተምሩ መምህራን መጠንቀቅ አለብን። የምናስተምራቸው
የምንማርባቸው መምህራን ሕይወታችን ይወስናሉ። ስጋዊነትን የሚደግፍ መምህራችን ሊሆን አይገባል። ለስጋዊነት እኛ እንበቃዋለን። የስጋ ዘመቻ የሚያስተምረን ሰባኪ አያስፈልገንም። ለስጋችንማ ራሳችን ቆመንለታል። ስጋችንን ለነፍሳችንን የሚያስገዛ አእምሮ ነው የሚያስፈልገን። ቅዱስ አትናቴዎስ የቅዱስ እለእስክንድሮስ የትምህርት ልጁ የእስክንድሪያው ፓትርያርክ ሐዋርያዊ ሲናገር መቅድመ ኩሉ ዕቀብ ከመ ትጽና በርትዕት ሃይማኖት፣ ወንድሜ ሆይ ከሁሉ አስቀድመህ በቀናች ሃይማኖት ትጸና ዘንድ አስብ። ከሁሉ ነገር ከግብረ ስራ ለስጋ ከምትጠመድበት ስራ ከኑሮ ሁሉ በፊት በቀናች ሃይማኖት ትጸና ዘንድ አስቀድመህ ይህንን አስብ። ወባሕቱ የታጥሪ ዘንተ ማበስጋ ወደር፣ ግን የቀናች ሃይማኖትን ከስጋዊ መምህር አገኛለሁ አትበል። እሱ እንደ ስጋ ያስተምርሃል እንጂ እንደ መንፈስ አያስተምርህ። እስመ ለሊሁ ይቤ እግዚእ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም አላ አቡየ ዘበሰማያት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ጴጥሮስን አመስግኖታል። ያመሰግነው ስምዖን ሆይ አንተ ብፁዕ ነህ፣ ሥጋዊ ደማዊ መምህር የኔን የባሕርይ ጌትነት አልገለጠልህምና የሰማይ አባቴ ገልጦልሃል እንጂ ብሎ እንደነገረው ጴጥሮስ የተመሰገነ ከስጋዊ መምህር ስላልተማረ ነው። አንተም ከስጋዊ መምህር መንፈሳዊ ትምህርት አገኛለሁ አትበል። ለራሳቸው ከሚኖሩ ሰዎች መንፈሳዊ ትምህርት አይገኝም። ይሄንን የወለደው ማን ነው? ቅዱስ እለእስክንድሮስ አትናቴዎስን ቢወልደው ቅዱስ አትናቴዎስ እንዲህ ብሎ አስተማረ። ቅዱስ እለእስክንድሮስ አባታችን ስለ ምግብ ምን ትላለህ ብለው ጠየቁት። ቀኑን ሙሉ ሲበሉ ውለው ማታም ሲበሉ የሚያመሹ አሉ። በሰባት ቀን የሚመገቡ ባይታውያንም አሉ። በሶስት ቀን የሚመገቡም አሉ። እኔ ግን እየዋልኩ አንድ ጊዜ እመገባለሁ አላቸው። አባታችን ስለ ሌሊት ትጋትና ስለ ጸሎት ምን ትላለህ ብለው ጠየቁት። ቀን ተኝተው ውለው ሌሊት ሲጸልዩ የሚያድሩ አሉ። ሌሊት ሲጸልዩ አድረው ቀን ተኝተው የሚውሉ አሉ። እኔ ግን መንፈቁን አርፌ በመንፈቁ ፈጣሪዬን አመሰግናለሁ ብሎ ተናግሮ ነበረ። በትጋህ ሌሊት የሚታወቅ ቀን ያስተማረውን ሌሊት በትጋት የሚያድርበት ፍጹም ሊቀ ጳጳስ ነበረ። ለውግዘት የማይቸኩል፣ በሰው ለመፍረድ የማይቸኩል፣ ሰውን ከቤተ ክርስቲያን ለማስወጣት የማይተጋ ታጋሽ አባት ነበር። አርዮስ ክዷል እንደተባለ ክደቱን እያወቀ እንኳን ብቻውን እስኪመክረው በወንድም እስኪያስመክረው የእስክንድሪያና የሊቢያ ሊቀ ጳጳሳትን ያን ጊዜ የዛሬ ነው ያልከውና ሊቢያ የክርስትና መዲና ነበረች። በሊቢያና በዙሪያው በአፍሪካ ያሉ ሊቃነ ጳጳሳትን ሰብስቦ ሳይመክረው አላወገዘው። በእስክንድሪያም ሰብስቦ እስኪታማ ድረስ እለእስክንድሮስ የአርዮስን ትምህርት ይቀበላል እንዴ ለምን ፈጥኖ አያወግዘውም እስኪሉት ድረስ ፈጥኖ ማያወግዝ ታጋሽ አባት ነበረ። እንኳን ጳጳስ ዲያቆንም ቢሆን ወዘኢያፈጥን እዴሁ ለዘቢጥ፣ ዲቁና የሚሰጠው ሰው ምን አይነት ነው የሚለውን ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲነግረን እጁን ለመማታት የማያፈጥን ይላል። ይህን ሊቃውንት በጉባኤ ሲተረጉሙት አንደበቱን ለግዝት እጁን ለመማታት የማያፋጥን ዲቁና ቅስና ይገባዋል። ቶሎ ለመገዘት የማይቸኩል፣ ለማውገዝ የማይቸኩል። እንግዲህ የእግዚአብሔር ቤተሰቦች በዚህ ዓለም ላይ የሚፈጠሩ ችግሮች በሁለት ምክንያት ነው አይደለም? ብዙ ምክንያት አለ። አንደኛው ዘግይቶ በመወሰን ነው። ሁለተኛው ደግሞ ፈጥኖ በመወሰን። ቸኩሎ መወሰንም ሰዎችን እንድናጣ ያደርገናል። ዘግይቶ መወሰንም ቤተክርስቲያንን መጫወቻ ያደርጋታል። ሁለቱንም አስተባብሮ አስተካክሎ መያዝ የአይናማ ክርስቲያን ምልክት ነው። አባቶቻችን ሁሉም በጊዜው ያደርጋሉ። ምን ይላሉ አበው? ትምህርት ከመምህር ይገኛል፣ ጥበብ ግን ከእግዚአብሔር ይገኛል ይላሉ። ትምህርት ከመምህር ይገኛል፣
ጥበብ ግን ከእግዚአብሔር። ጥበብ ማለት ምን ማለት ይመስላችኋል? ፈሊጥ ማለት ነው። ፈሊጥ ማለት ፈለጠ ለየ ከሚል የግዕዝ ቃል ነው የሚወጣው። ፈለጠ ለየ፣ ፈሊጥ፣ ፈሊጦት ማለት መለየት ማለት። ፈሊጥ መለየት። መለየት ማለት ምን ማለት ነው? ብቻህን የምትናገረውንና ከሰው ጋር የምትናገረውን መለየት። ከሰው ጋር የምትመክረውንና ብቻህን የምትመክረውን ሰው መለየት። ሰዎች ለምሳሌ ብቻቸውን ሲመክሯቸው ደስ ይላቸዋል። ከሰው መሀል ሲቆጧቸው ግን የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው ነው። ለክብራቸው ስለሚጨነቁ ምክሩ ጠቃሚ እንኳን ቢሆን ሳይቀበሉት ይቀራል። ስለዚህ ብቻችን የምንናገረውን፣ ከሰው መሀል የምንናገረውን፣ ሰው ሲደክመው የምንናገረውን፣ ጠንክሮ ሳለ የምንናገረውን፣ ሰው ሲያዘን የምንነግረውን፣ በደስታው ጊዜ የምንነግረውን፣ የምንቆጣውን፣ የምናከብረውን፣ የምንገስጸውን፣ የምንመክረውን ለይቶ ማወቅ፣ ጊዜን፣ ቦታ ያወቀ ሰው ሁሉ ጥበበኛ አይባልም። የተማረ ሁሉ ጥበበኛ ሊቅ አይባልም። ጥበበኛ ማለት ጊዜ የሚያውቅ ነው። ጊዜ መቼት ነው አይደል የሚባለው? መቼት የስነ ጽሑፍ ባለሙያዎች መሰለኝ እንደዛ የሚሉት። መቼት ማለት መቼና የቱን የሚያውቅ ማለት ነው። የት ምን ባደርግ ጥሩ ነው፣ የት ምን ብናገር ጥሩ ነው፣ መቼ ምን ብናገር ጥሩ ነው፣ መቼ ምን ባደርግ ጥሩ ነው። ሁሉንም በጊዜው ኩሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሰሎሞን ሲናገር እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። ሁሉንም መልካም አድርጎ ነው የሰራው። የጊዜ ባለቤት እግዚአብሔር ቻልኩ ብሎ ሁሉን ነገር በአንድ ጊዜ ያደርጋል። መፍጠር ስለሚችል የምናየውን ዓለም ሁሉ በአንድ ቀን አልፈጠረው፣ በ6 ቀን ነው የፈጠረው። ስርዓት ጠባቂ አምላክ ስለሆነ እችላለሁ ብሎ ተወልዶ ዕለቱን ልደግ አላለም። ስርዓቱን ጠብቆ በጊዜው ነው። እና ፈሊጥ ማለት ዛሬ በቤተክርስቲያናችን ያለው ችግር መዘግየት ያለበትን ፈጥነን እንፈርድበታለን፣ ልንታገሰው ይገባል። ቶሎ መፍትሄ ሊሰጠው የሚገባው እየተንዛዛ ቤተክርስቲያን መከራዋን ታያለች። ይሄኛ ችግር ነው። እለእስክንድሮስ ግን ሁሉን ነው የሚያውቅ። የእግዚአብሔር ቃል ይረድ ይስተምር። የእግዚአብሔር ቃል ወደ ምድር ይወርድ ዘንድ ምን አተጋው? የእግዚአብሔር ቃል የእግዚአብሔር አካላዊ ቃል ወደዚህ ምድር ይወርድ ዘንድ ምን አተጋው? ወይም ምን መሻት ኖሮት ነው የሚል ነው። ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ እለእስክንድሮስ ዘእስክንድርያ ይባላል። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ የቅዱስ አትናቴዎስ መምህር በ325 ዓመተ ምህረት አርዮስን ተከራክሮ የረታው ሊቅ እለእስክንድሮስ የተናገረው በሃይማኖተ አበው መጽሐፍ ተጽፎ ይገኛል። እለእስክንድሮስ የተባለው አባት ፍጹምና ቅዱስ ጳጳስ ነበረ። ፈጽሞ የተማረ እንግዲህ እንከመኮነ ስሯ ቅዱሰ ከማሁ አይጹቅ ያህኒ ይከውን ቅዱሰ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ ሲናገር፣ ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። የወይራ ስር ካለው ቅርንጫፉ የወይራ ይሆናል። የሾላ ስር ከሆነ ቅርንጫፉ የሾላ ይሆናል። የበለስ ስር ከሆነ ቅርንጫፉ በለስ ይሆናል። የወይን ስር ከሆነ ቅርንጫፉ ወይን ይሆናል። የመርዝ ስር ከሆነ ደግሞ ሲያፈራ መርዝ ይሆናል። የኩርንችት ስር ከሆነ ኩርንችት ያፈራል። ወኩሉ ሰናይ ዕፅ ሰናይ ፍሬ ይፈሪ፣ መልካም ዛፍ መልካም ፍሬን ያፈራል። ወእኩይሰ ዕፅ እኩየ ፍሬ ይፈሪ፣ ክፉ ዛፍም ክፉ ፍሬን ያፈራል ብሏል። ልክ እንደዚህ ሁሉ እናት አባት ቅዱሳን ንጹሐን ሲሆኑ ልጆቹም ያዩትን የሰሙትን ንጹሐን ቅዱሳን ይሆናሉ። መምህራን
ንጹሐን ከሆኑ የሚማሩትን ሰዎች አይተው ንጹሕ ይሆናሉ። ከስጋዊ መምህር የተማረ ሰው ስጋዊ ይሆናል። ከመንፈሳዊ መምህር የተማረ ሰው መንፈሳዊ ይሆናል። ቅዱስ እለእስክንድሮስ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ሌሊት በጸሎት ቀን በስግደትና በትምህርት ጸንቶ ከሚኖረው ከቅዱስ ጴጥሮስ ከሰማዕቱ ከራሱ ኑሮ ይልቅ ለምዕመናን ደም መፍሰስ ይጨነቅ የነበረው የቅዱስ ጴጥሮስ ልጅ ነበረ። ቅዱስ እለእስክንድሮስ የትምህርት ልጁ ቅዱስ ጴጥሮስ ሲያስተምር ከሚያስተምርበት ወንበር ላይ ጌታችን ኢየሱስ ክርስቶስ ሲቀመጥበት ያየዋል። አብሮት መኖሩን ለማስረዳት በጌታ ወንበርማ አልቀመጥም ብሎ መሬት ላይ ተቀምጦ ያስተምር የነበረ ክርስቲያኖች ለክርስቶስ ፍቅር በሚታረዱበት ወራት ኦግዚኦ ረስያ ለደሜ ማይተመ ደመ ኩሎሙ ሰማዕታተ አንጾኪያ፣ አቤቱ ጌታዬ የኔን ደም በአንጾኪያ ደማቸው የሚፈሱ የክርስቲያኖች ደም ማህተም አድርግልኝ፣ መከራ በእኔ ይብቃ፣ እኔ ልሙትና ምዕመናን በሰላም ይኑሩ ብሎ ሲጸልይ ከቅዱስ ማርቆስ መቃብር አሜን አሜን የሚል ድምፅ ይሰማለት ነበር። በሱም ደም መፍሰስ የቤተ ክርስቲያን የዘመነ ሰማዕታት መከራ አብቅቷል። እሱ ንጹሕ መምህር እለእስክንድሮስን አፈራ። ከመንፈሳዊ ጌታም ሲናገር እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው ብሎናል። ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር ወዘተወልደ እመንፈስ መንፈስ ውእቱ፣ ከመንፈስ የተወለደ መንፈስ ነው። ንጹሕና ቅዱስ የሆነ ሰውነት እንድናገኝ ወደ ሥጋዊነት ከሚያስተምሩ መምህራን መጠንቀቅ አለብን። የምናስተምራቸው የምንማርባቸው መምህራን ሕይወታችን ይወስናሉ። ሥጋዊነትን የሚደግፍ መምህራችን ሊሆን አይገባል። ለሥጋዊነት እኛ እንበቃዋለን። የሥጋ ዘመቻ የሚያስተምረን ሰባኪ አያስፈልገንም። ለሥጋችንማ ራሳችን ቆመንለታል። ሥጋችንን ለነፍሳችንን የሚያስገዛ አእምሮ ነው የሚያስፈልገን። ቅዱስ አትናቴዎስ የቅዱስ እለእስክንድሮስ የትምህርት ልጁ የእስክንድሪያው ፓትርያርክ ሐዋርያዊ ሲናገር መቅድመ ኩሉ ዕቀብ ከመ ትጽና በርትዕት ሃይማኖት፣ ወንድሜ ሆይ ከሁሉ አስቀድመህ በቀናች ሃይማኖት ትጸና ዘንድ አስብ። ከሁሉ ነገር ከግብረ ሥራ ለሥጋ ከምትጠመድበት ሥራ ከኑሮ ሁሉ በፊት በቀናች ሃይማኖት ትጸና ዘንድ አስቀድመህ ይህንን አስብ። ወባሕቱ የታጥሪ ዘንተ ማበሥጋ ወደር፣ ግን የቀናች ሃይማኖትን ከሥጋዊ መምህር አገኛለሁ አትበል። እሱ እንደ ሥጋ ያስተምርሃል እንጂ እንደ መንፈስ አያስተምርህ። እስመ ለሊሁ ይቤ እግዚእ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም አላ አቡየ ዘበሰማያት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ጴጥሮስን አመስግኖታል። ያመሰግነው ስምዖን ሆይ አንተ ብፁዕ ነህ፣ ሥጋዊ ደማዊ መምህር የኔን የባሕርይ ጌትነት አልገለጠልህምና የሰማይ አባቴ ገልጦልሃል እንጂ ብሎ እንደነገረው ጴጥሮስ የተመሰገነ ከሥጋዊ መምህር ስላልተማረ ነው። አንተም ከሥጋዊ መምህር መንፈሳዊ ትምህርት አገኛለሁ አትበል። ለራሳቸው ከሚኖሩ ሰዎች መንፈሳዊ ትምህርት አይገኝም። ይሄንን የወለደው ማን ነው? ቅዱስ እለእስክንድሮስ አትናቴዎስን ቢወልደው ቅዱስ አትናቴዎስ እንዲህ ብሎ አስተማረ። ቅዱስ እለእስክንድሮስ አባታችን ስለ ምግብ ምን ትላለህ ብለው ጠየቁት። ቀኑን ሙሉ ሲበሉ ውለው ማታም ሲበሉ የሚያመሹ አሉ። በሰባት ቀን የሚመገቡ ባይታውያንም አሉ። በሶስት ቀን የሚመገቡም አሉ። እኔ ግን እየዋልኩ አንድ ጊዜ እመገባለሁ አላቸው። አባታችን ስለ ሌሊት ትጋትና ስለ ጸሎት ምን ትላለህ ብለው ጠየቁት። ቀን ተኝተው ውለው ሌሊት ሲጸልዩ የሚያድሩ አሉ።
ሌሊት ሲጸልዩ አድረው ቀን ተኝተው የሚውሉ አሉ። እኔ ግን መንፈቁን አርፌ በመንፈቁ ፈጣሪዬን አመሰግናለሁ ብሎ ተናግሮ ነበር። በትጋህ ሌሊት የሚታወቅ ቀን ያስተማረውን ሌሊት በትጋት የሚያድርበት ፍጹም ሊቀ ጳጳስ ነበር። ለውግዘት የማይቸኩል፣ በሰው ለመፍረድ የማይቸኩል፣ ሰውን ከቤተ ክርስቲያን ለማስወጣት የማይተጋ ታጋሽ አባት ነበር። አርዮስ ክዷል እንደተባለ ክደቱን እያወቀ እንኳን ብቻውን እስኪመክረው በወንድም እስኪያስመክረው የእስክንድሪያና የሊቢያ ሊቀ ጳጳሳትን ያን ጊዜ የዛሬን ያርገውና ሊቢያ የክርስትና መዲና ነበረች። በሊቢያና በዙሪያው በአፍሪካ ያሉ ሊቃነ ጳጳሳትን ሰብስቦ ሳይመክረው አላወገዘው። በእስክንድሪያም ሰብስቦ እስኪታማ ድረስ እስክንድሮስ የአርዮስን ትምህርት ይቀበላል እንዴ ለምን ፈጥኖ አያወግዘውም እስኪሉት ድረስ ፈጥኖ ማያወግዝ ታጋሽ አባት ነበር። እንኳን ጳጳስ ዲያቆንም ቢሆን ወዘእያፈጥን እዴሁ ለዘቢጥ ዲቁና የሚሰጠው ሰው ምን አይነት ነው የሚለውን ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲነግረን እጁን ለመማታት የማያፈጥን ይላል። ይህን ሊቃውንት በጉባኤ ሲተረጉሙት አንደበቱን ለግዝት እጁን ለመማታት የማያፋጥን ዲቁና ቅስና ይገባዋል። ቶሎ ለመገዘት የማይቸኩል፣ ለማውገዝ የማይቸኩል። እንግዲህ የእግዚአብሔር ቤተሰቦች በዚህ ዓለም ላይ የሚፈጠሩ ችግሮች በሁለት ምክንያት ነው አይደለም? ብዙ ምክንያት አለ። አንደኛው ዘግይቶ በመወሰን ነው። ሁለተኛው ደግሞ ፈጥኖ በመወሰን ነው። ቸኩሎ መወሰንም ሰዎችን እንድናጣ ያደርገናል። ዘግይቶ መወሰንም ቤተክርስቲያንን መጫወቻ ያደርጋታል። ሁለቱንም አስተባብሮ አስተካክሎ መያዝ የአይናማ ክርስቲያን ምልክት ነው። አባቶቻችን ሁሉም በጊዜው ያደርጋሉ። ምን ይላሉ አበው? ትምህርት ከመምህር ይገኛል፣ ጥበብ ግን ከእግዚአብሔር ይገኛል ይላሉ። ትምህርት ከመምህር ይገኛል፣ ጥበብ ግን ከእግዚአብሔር። ጥበብ ማለት ምን ማለት ይመስላችኋል? ፈሊጥ ማለት ነው። ፈሊጥ ማለት ፈለጠ ለየ ከሚል የግዕዝ ቃል ነው የሚወጣው። ፈለጠ ለየ፣ ፈሊጥ፣ ፈሊጦት ማለት መለየት ማለት። ፈሊጥ መለየት። መለየት ማለት ምን ማለት ነው? ብቻህን የምትናገረውንና ከሰው ጋር የምትናገረውን መለየት። ከሰው ጋር የምትመክረውንና ብቻህን የምትመክረውን ሰው መለየት። ሰዎች ለምሳሌ ብቻቸውን ሲመክሯቸው ደስ ይላቸዋል። ከሰው መሀል ሲቆጧቸው ግን የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው ነው። ለክብራቸው ስለሚጨነቁ ምክሩ ጠቃሚ እንኳን ቢሆን ሳይቀበሉት ይቀራል። ስለዚህ ብቻችን የምንናገረውን፣ ከሰው መሀል የምንናገረውን፣ ሰው ሲደክመው የምንናገረውን፣ ጠንክሮ ሳለ የምንናገረውን፣ ሰው ሲያዘን የምንነግረውን፣ በደስታው ጊዜ የምንነግረውን፣ የምንቆጣውን፣ የምናከብረውን፣ የምንገስጸውን፣ የምንመክረውን ለይቶ ማወቅ፣ ጊዜን፣ ቦታ። ያወቀ ሰው ሁሉ ጥበበኛ አይባልም። የተማረ ሁሉ ጥበበኛ ሊቅ አይባልም። ጥበበኛ ማለት ጊዜ የሚያውቅ ነው። ጊዜ መቼት ነው አይደል የሚባለው? መቼት የስነ ጽሑፍ ባለሙያዎች መሰለኝ እንደዛ የሚሉት። መቼት ማለት መቼና የቱን የሚያውቅ ማለት ነው። የት ምን ባደርግ ጥሩ ነው፣ የት ምን ብናገር ጥሩ ነው፣ መቼ ምን ብናገር ጥሩ ነው፣ መቼ ምን ባደርግ ጥሩ ነው። ሁሉንም በጊዜው ኩሉ ሰናይ ዘገብረ በጊዜው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሰሎሞን ሲናገር እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። ሁሉንም መልካም አድርጎ ነው የሰራው። የጊዜ ባለቤት እግዚአብሔር ቻልኩ ብሎ ሁሉን ነገር በአንድ ጊዜ ያደርጋል። መፍጠር ስለሚችል የምናየውን ዓለም ሁሉ በአንድ ቀን አልፈጠረው፣ በ6 ቀን ነው የፈጠረው። ስርዓት ጠባቂ አምላክ ስለሆነ እችላለሁ ብሎ ተወልዶ ዕለቱን ልደግ አላለም። ስርዓቱን ጠብቆ በጊዜው ነው። እና ፈሊጥ ማለት ዛሬ በቤተክርስቲያናችን ያለው ችግር መዘግየት ያለበትን ፈጥነን እንፈርድበታለን፣ ልንታገሰው ይገባል። ቶሎ መፍትሄ ሊሰጠው የሚገባው እየተንዛዛ ቤተክርስቲያን መከራዋን ታያለች። ይሄኛ ችግር ነው። እስክንድሮስ ግን ሁሉን ነው የሚያውቅ። እስክንድሮስ እንዲህ በመሆኑ አርዮስን የሚገረታበትን ጊዜ ታግሶ ተከራክሮ ረድቶታል። ስሙን ሲያጠፋው ሲሰድበው ኑሮ ነበረ። እግዚአብሔር ግን በክብር እንዲያርፍ አድርጎታል። የቅዱስ እለእስክንድሮስ ረድኤቱና በረከቱ ከሁላችን ጋር ነው። አንድ ነገር ልነግራችሁ ፈልጋለሁ። አሁን ዛሬ የተነሳንበት ርዕስ የተገኘው ሃይማኖተ አበው ምዕራፍ 16 ቁጥር 2 ነው። ሃይማኖተ አበው የሚባል መጽሐፍ ታውቃላችሁ?
እስኪ የምታውቁ እሺ፣ የማታውቁ በሉ አውጡና አትፍሯቸው። እግዚአብሔር ይስጥልኝ። ዛሬ ስቅለት ነው መቼስ ማሳቅ አለ እንጂ ሙታችኋል። በእውነት ሃይማኖተ አበው ሳታውቁ እንዴት ክርስቲያን ልትሉ ትችላላችሁ? ክርስቲያን ማለት አባቶቹን የሚያውቅ ነው። ልንገራችሁ፣ አሁን በየቦታው በየጉራንጉሩ በየስርቻው መምህር ሞልቷል። ጉራንጉር ስርቻ ምለው ኢንተርኔት፣ ፌስቡክ እና ቲክቶክ ይህ ጉራንጉር ነው። ስርቻ በየታዛው መምህር ሞልቷል። በዚያ በሚለቀቁት ነገሮች የእናንተ ህሊና ይበጠበጣል። መፍትሄው ምንድን ነው? መፍትሄው? ያም ተነስቶ አንዱን ሄዳቸዋል፣ ያ ተነስቶ አንዱን ሄዳቸዋል። መምህራችን ማን ነው? እነማንን እንመን የሚል የሁሉም ምዕመናን ጥያቄ ነው። እኔ ሁለት መፍትሄ ነው የሚሰጣቸው። አንደኛው ቅዱስ ጳውሎስ የተናገረው ርቱ ትትአገሱነ በሁለቱም ያስተረጉማል። እንዳልናት ልትታገሱን ይገባል ይላል። ምን ማለት ነው? ቆይ መምህሮቻችን ይምጡ በሉ ይላል። እስኪ በሉ ምንድን ነው ያልኳችሁ? ቅዱስ ጳውሎስ እንደዚህ ናቸው። የቆሮንቶስ ሰዎች እኛ እስከምንመጣ ለምን አትጠብቁም ብሏቸው። የሚያስቸኩልና ህሊና የሚረብሽ ነገር ከገጠማችሁ ፈጥናችሁ ያንን ሀሳብ አትይዙት። እስካሁን ከያዛችሁት የቤተ ክርስቲያን እውቀት የሚጣረስ ነገር ስትሰሙ ቆይ መምህሮቻችን ይምጡ ይባላል። ሁለተኛው መፍትሄ ደግሞ አባቶቻችንን ማወቅ ነው። ሁለተኛው መፍትሄ አባቶቻችንን ማወቅ ነው። እስኪ በሉ አባቶቻችንን ማወቅ ነው። ይሄ በሃይማኖታችሁ ምዕመናን እግዚአብሔር ፈቅዶ ነው ያገናኘን። እኔም አጋጣሚውን ካገኘው ይህን መልእክት ማስተላለፍ እፈልጋለሁ። ለማንም ሰው እንድታስተላልፉልኝ እፈልጋለሁ። አባቶቻችንን ማወቅ ለምንድን ነው? እግዚአብሔር እስራኤል እመሰ ሰማይከኒ ኢይከውነከ አምላከ ግብፅ፣ እስራኤል ብትሰማይ ኑሮ ድንገተኛ አምላክ አልሆንህም ነበር ይላል ኢሳይያስ። እግዚአብሔር በኢሳይያስ አለ እስራኤል ብትሰማይ ድንገተኛ አምላክ አልሆንህም ነበር። እግዚአብሔር የአጋጣሚ አምላክ አይደለም፣ ወይም እኛ ትናንትና ፈላልገን ያገኘነው አምላክ አይደለም፣ ወይም ዛሬ ያገኘነው አይደለም። እንኳን ደህና መጡ። እግዚአብሔር የአጋጣሚ አምላክ አይደለም፣ ሕያው አምላክ ነው። ትናንት የነበረ ዛሬም ያለ ነገም የሚኖር ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይ እንዲህ የሚል ቃል አለ። ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘለዓለሙ ድረስ ሕያው ነው ይላል። ያው ነው፣ ሕያው ነው፣ አንድ ነው። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘለዓለሙ ድረስ ያው ነው። የትናንትናውን አምላክ ነው የምናመልከው። እኛ ዛሬ ያገኘነው አምላክ የለም። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። እግዚአብሔር የትናንትና አምላክ፣ የዛሬ አምላክ፣ የነገ አምላክ ነው። የትናንትና አምላክ ከሆነ እግዚአብሔርን የምናመልከው እንደ ትናንትናዎቹ ነው። እኛ ዛሬ የፈለሰፍነውና የምንፈልስፈው የምንወስነው የምናደራጀው አምልኮ የለም። ሲጀመር አምልኮተ እግዚአብሔር የተገለጠ ነው እንጂ የተወሰነ አይደለም። ሰዎች ሃይማኖትን መወሰን አይችሉም። የሚወሰን ሃይማኖት አይባልም፣ ስምምነት ነው፣ ሀሳብ ነው። ሃይማኖት የተገለጠ ነው። በብዙ ነገር ወበዙ መክፈል አይዳ እግዚአብሔር በነቢያቲሁ እምትካት። በብዙ ጎዳና በብዙ መንገድ እግዚአብሔር ለአባቶቻችን በነቢያት ተናገረ። ወለነሰ በዳህሪ መዋይል ነገረነ በወልዱ ወረሰ ወራሴ ሁሉ ወቦቱ ፈጠሬ ሁሉ ፈጠሩ ለሁሉ ወውቱ ጸዳለ ሰባት ይሁን ዘይት ሁሉ በኃይለ ቃሉ። ለእኛ ግን በመጨረሻው ዘመን ዓለምን በመፈጠረበት ሁሉን ወራሽ ባደረገው የክብሩ መንጸባረቅና ጸዳል በሆነ ሁሉን በያዘ በአንድ ልጁ ተናገረ። በአንድ ልጁ ተናገረ።
እግዚአብሔር በወልድ ህልው ሆኖ ነገረ፣ መንፈስ ቅዱስ በወልድ ህልው ሆኖ ነገረ። ከዚህ በኋላ ሌላ መምህር አያስፈልገንም። የተገለጠውን ይዘን ነው የምንሄደው። ዕብራውያን ምዕራፍ 1 ላይ ከዚያ በኋላ እሱስ ምን አለ? ወውእቱ በአካለ ህላዊሁ ገብረ በዚያ ንጽሕ ኃጣውኢነ ወነበረ በየማነ እበዩ ዘበሰማያት። እርሱም በገዛ ደሙ ኃጢአታችን አንጽቶ በግርማው ቀኝ ተቀመጠ። ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 1 ላይ ሲናገር ቁጥር 1 ላይ ወናየዳክሙ በይንተ ነገረ ሕይወት ዘሰማይናሁ ወዘርኢናሁ በአይቲነ ወዘገሰሳሁ እደዊነ። በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ነገር እናወራችኋለን። ሕይወት ተገልጧል፣ ታይቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርእ ወግሙራ፣ እግዚአብሔርን ያየው ከቶ ማንም የለም። አላ ውእቱ ወልድ ኃይል ዘሃሉ ውስተ ጽንዐ ውእቱ ነገረነ። ግን በአባቱ እቅፍ ያለ በአባቱ እሪና ያለ በአባቱ ጌትነት በባህሪ ተዋሕዶ ተመለኮት በባህሪ ተዋሕዶ ተመለኮት ጸንቶ የሚኖር አንድ ልጁ ነገረን። ቅዱስ ፊልጶስ እግዚአብሔር ወልድን ጌታ ሆይ አብን አሳየንና ይበቃናል አለ። ስሙን እስከዛሬ ፊልጶስ እስከዛሬ አላወከኝም? ዘርእየ ኪያየ ርእዮ ላዌ፣ እኔን ያየ አባቴን አየ። ይተአምሩኑ ከማነ በአብ ወአቤ፣ እኔ በአብ አብ በእኔ እንዳለ አታውቅም? ምን አለ? እናማ የእግዚአብሔር ቤተሰቦች ሕይወት ተገልጧል። ያን የተገለጠውን ሕይወት በሐዋርያዊ ቅብብሎሽ ነው የምናምነው። በሐዋርያዊ ቅብብሎሽ ሐዋርያዊ ሰንሰለት ሊኖር ይገባል። የሰው ልጅ ይውላችሁ፣ የሰው ልጅ እንደ አካል ነው፣ እንደ ህዋስ ነው። እምነታችን ወይም ክርስትና እንደ አካል ነው። መጽሐፍ ቅዱስ እንደሚነግረን ክርስቶስ ጌታችን ኢየሱስ ክርስቶስ ራስ ነው። ቤተ ክርስቲያን አካል ናት። እኛ ደግሞ ህዋሳት ነን። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደተነገረን ወውእቱ ርእሳ ለቤተ ክርስቲያን፣ እሱ የቤተ ክርስቲያን ራስ ነው ማለት ይላል። ራስ ይሄው ራስ ማለት ህይወት አስተጋባኢ ልልና ሰብሳቢ ማለት ነው። ህይወት ነው፣ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት የቤተ ክርስቲያን ህይወቷ ነው ማለት ነው። ሰው እጁን ስትቆርጡት ያልሞተውን ራሱን ስትቆርጡት ይሞታል። ሰውም ህይወት የሌለው የሚሆነው ክርስቶስ ሲለየው ነው። ቤተ ክርስቲያን አካል ናት። አካል የሚባለው በቤተ ክርስቲያን አስተምሮ ከአንገት እስከ ወገብ ያለው ነው አካል የሚባለው። ሌሎቹ ህዋሳት ነው የሚባለው። ቦዲ የሚባል ልብስ ታውቃላችሁ አይደል? እና ከየት እስከ የት? ከአንገት እስከ ወገብ ነው አይደል? እንግዲህ ይሄ ገብቷችሁ ያውጡት አላውቅም፣ ግን ገርሞኝ ነው ስሰማው። አካል የሚባለው ከዚህ ከአንገት እስከ ወገብ ያለው አካል ይባላል። ራስ ይሄ ነው። ህዋሳት ደግሞ እነዚህ ናቸው። ቅዱስ ጳውሎስ ምን አለ? እንግዲህ ልብ በሉ፣ አንድ ራስ አንድ አካል ነው ያለው። አንድ አምላክ፣ አንድ ክርስቶስ፣ አንድ ጌታ፣ አንድ ህይወት ከአብ ከመንፈስ ቅዱስ ጋር ባለው ህልውና ማለት ነው። አንዲት ቤተ ክርስቲያን ነው ያለች፣ አንድ አካል እንዳለ። በጣም ብዙ ህዋሳት ነው ያለን፣ ብዙ ህዋሳት። ልብ በሉ። ስለዚህ ብዙ ህዋሳት ስንሆን ግን አንድ ሰው 10 ጣቶች አሉ። በጣም ብዙ ሺህ ሴሎች ይኖሩታል፣ የደም ስሮች ይኖሩታል፣ አጥንት አለ። እነዚህ ሁሉ ተቆጥረው ግን በአንድ ራስና በአንድ አካል ምክንያት ሰውየው አንድ ሰው ይባላል። በአንድ ራስና በአንድ አካል ምክንያት እንደዚህ ሁሉ ብዙ ነቢያት፣ መላእክት፣ ሐዋርያት፣ ሰማዕታት፣ ጻድቃን ያሉት፣ የሞቱት፣ የሚታዩት፣ የተሰወሩት፣ ኃጥአን፣ ጻድቃን፣ የበቁት፣ ያልበቁት ተሰብስበው አንድ ቤተ ክርስቲያን ይባላል። በማን ራስነት? በክርስቶስ ራስነት። በማን አካልነት? በቤተ ክርስቲያን አካልነት። እንዘ ብዙኃን ንሕነ አሐዱ አካል ንሕነ እስመ ኩልነ እምአሐዱ ኅብስት ንነስእ። ሁላችን ብዙ ህዋሳት ስንሆን አንድ አካል ነን። ምክንያቱም አንዱን ኅብስት ክርስቶስን እንቆርባለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17። አሁን ብላችሁ ትሰማላችሁ። ከእግር ጀምሮ እስከ ፀጉር ድረስ አንድ አካል ነው። ነገር ግን አንድ እጣት ተቆርጦ ቢወድቅ ህይወት የሌለው ይሆናል። ለምን? ከአንዱ አካል የሚላክለትን ደም ወይም ኦክሲጅን ምግብ ያጣል። ስለዚህ ተቆርጦ ሲወድቅ ይፈርሳል፣ ይበሰብሳል።
ይለወጣል። ከአካሉ ጋር እስከኖረ ድረስ ከሌሎች ሕዋሳት ጋር በህብረት እስከኖረ ድረስ ሰው ለመባል ይበቃል። ቅዱስ ጳውሎስ እንደ ሁሉም አይን ቢሆን በምን እንሰማ ነበር ይላል። የቤተ ክርስቲያን ሊቃውንት ደግሞ ሲተረጉሙ እንዲያው አይን እኔ እኮ ነኝ ከሁላችሁ የበላይ ብላ ብትታበይ ሌሎች ሕዋሳት ምን ይሏታል? እስኪ ብቻሽን ሁኚና ቆለል ስትይ አንዱ ድንጋይ አፍርጦ ይጥልሻል ብለው በተመኩባት ነበረ። ታዲያ ተመልከቱ፣ አካል ለመባል ከሌሎች ሕዋሳት መለየት የለብንም። አላችሁ ዘመዶች? እግዚአብሔር ከሁላችን ጋር ይሁን። ታዲያ እነዚህ ሕዋሳት እነማን ናቸው? ነቢያት፣ ሐዋርያት፣ ሊቃውንት፣ መላእክት የሞቱትና ያሉት ብቻ ናቸው፣ ሁሉ ናቸው። አካል ለመባል ሰውየው አንድ ሰው ወይም ሴትየው አንድ ሰው ለመባል ሕዋሳት ከምን መለየት የላቸውባቸውም? እስኪ መልሱ። ከየት ነው መለየት የለባቸው? ከሌሎች ሕዋሳትና ከሌሎች አካላት